ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ። እኔ ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም። አታክም አላደረኩም። ትናንት በቀሉ እኔ ላይ አፍልቶ ነበር አይደል? ዛሬ ደግሞ ቪዲዮ ሰርቷል። ሁሉ መከራ ግን ደርሶብኝ ያንተ ጥላቻ አንተ ካልጠላኸኝ ግን ግድ የለኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያንተ ቁጣ በእኔ ላይ ካልሆነ ግድ የለም ሁሉ ነገር ቢደርስብኝ ግድ የለኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ የመጣሁት ከሰሞኑን መነጋገሪያ የነበረው ጆኒ እንግዲህ ሙስሊሞችን በይፋ ይቅርታ ጠይቀዋል። ምን አድርጎ ነው ምን አጥፍቶ ነው? እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ኢማን ባህላዊ ሕክምና ነው። በኢማን ባህላዊ ሕክምና በዘርፉ ብቁ በሆኑ ባለሙያዎች አገልግሎቱን ማግኘት ትችላላችሁ። አድራሻ ቤተል አደባባይ ሳራ ሞል ጀርባ ያገኟቸዋል። ለበለጠ መረጃ እዚህ ጋር የምትመለከቱት ስልክ ቁጥር ይደውሉላቸው፣ ያገኟቸው። ማስታወቂያን ተከታተልን። በቀጥታ ወደ ቪዲዮ። የጨጓራ ቁስለት፣ የአሲድ መመንጨት፣ ሆድ መንፋት ያለባቸው ሰዎች ይህ ሀዲ ሹክራ ከፍተኛ ለውጥ የሚያገኝላቸው ስለሆነ አሁን ይዤላችሁ የመጣሁት አዲስ ግኝት አዲስ ምርምር ሲሆን ሀዲ ሹክራ ይባላል። ውስጥን በማረጋጋት የጨጓራ ቁስለት የአንጀት ቁስለትን በማከም ወደር ያልተገኘለት ምርጥ መድኃኒት ስለሆነ ይህን መድኃኒት በኢማን የባህል ሕክምና የምታገኙ መሆኑን እናሳውቃለን። ማንኛውም ሰው የጨጓራ ቁስለት፣ የአሲድ መመንጨት፣ ሆድ መንፋት ያለባቸው ሰዎች ይህ ሀዲ ሹክራ ከፍተኛ ለውጥ የሚያገኝላቸው ስለሆነ በኢማን ቤተል አደባባይ መስጊድ ፊት ለፊት ቤተል አደባባይ አዲስ አበባ መስጊዱ ፊት ለፊት አልመሻን ህንጻ ጀርባ የምታገኙ መሆኑን እንደዚህ ደግሞ ለበለጠ መረጃ ባዮ ላይ ባለው ስልክ የምታገኙ መሆኑን እናሳውቃለን። አመሰግናለሁ። ሁሉ መከራ ግን ደርሶብኝ ያንተ ጥላቻ አንተ ካልጠላኸኝ ግን ግድ የለኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያንተ ቁጣ በእኔ ላይ ካልሆነ ግድ የለም ሁሉ ነገር ቢደርስብኝ ግድ የለኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአንተ መንገድ ላይ አንተ በምትወደው መንገድ ላይ ከሆነ ያንተ ቁጣ አንተ ጥላቻ በእኔ ላይ የማይወርድብኝ ከሆነ ግን ግድ የለኝም። ወላኪን አሉ ነገር ግን አፍየቱ ከአውሳውሊ ሰላም ብታደርገኝ እሱ ይሰፋልኛል ለኔ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ችግር መከራውን አፈልገው ይኛው ይሻለኛል አፍያ አድርገኝ ግን ይኛው ያንተ ጥላቻ ያንተ ቁጣ በእኔ ላይ የማይወርድብኝ ከሆነ ግን እቀበለዋለሁ ግድ የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዑዙ ቢኑሪ ወጅሂከ ጨለማዎች ያበሩበት በሆነ በፊት ብርሃን ባንተ ተጠበቃለሁ ባንተ كما يليق بجلال وجهه وعظيم سلطانه يا الله سبحانه وتعالى እልና የሚመጥን በሆነው እኛ እናውቀው ምን እንደሆነ عند الكيف እንዴት እንደሆነ الله سبحانه وتعالى ان شاء الله نورا هدايه بالسورة አጃይብ እኮ ነው። ነብያችን ሰለላሁ ዐለይሂ ወሰለም መከራ ችግር በደረሰባቸው ጊዜ አንተ ጠልተኸኝ ካልሆነ የተፈጠረው ነገር ለኔ ምንም ችግር የለውም አሉ ነብያችን ሰለላሁ ዐለይሂ ወሰለም። አላህ Subhanahu Wa Ta'ala አንተ እኮ በታላቅ ስነ ምግባር ላይ ነህ ብሎ የመሰከረላቸው ነብይ ማለት ነው። አስቡት እሳቸው እንደዚህ ካሉ እኛ ምንድነው ማለት ያለብን? ማለት እሳቸው አላህ Subhanahu Wa Ta'ala እንዳይጠላኝ የሚል ስጋት እንኳን አላቸው። ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻው ነብይ መደምደሚያው ነብይ እስልምናን ስንቀበል የእሳቸውን ነብይነት ካልመሰከረን እንኳን እስልምናችን ሙሉ አይሆንም አይደለ? አስቡት ያላቸው ማዕረግ በጣም ትልቅ ማዕረግ ነው ነብዩ ሰለላሁ ዐለይሂ ወሰለም ያላቸውና እሳቸው እንኳን አላህ Subhanahu Wa Ta'ala ይጠላኝ ይሁን አላህ Subhanahu Wa Ta'ala ይወደኝ ይሁን የሚል ስጋት አላቸው። ይሄ በጣም ያስገርማል። እኛ ደግሞ በጣም መስጋት አለብን ማለት ነው በዚህ ስራችን በዚህ ወንጀላችን። አላህ Subhanahu Wa Ta'ala እንዲወደን በጣም ጥረት ማድረግ አለብን። አላህ Subhanahu Wa Ta'ala እንዳይጠላን ደግሞ በጣም መጠንቀቅ አለብን። አላህ የሚወዳቸው ባሮች አላህ ያድርገን።
ጥያቄ ለሰለምቶች ምን አግኝታችሁ ሰለማችሁ ወይስ ምን አውቃችሁ ሰለማችሁ? በመጀመሪያ ደረጃ ምን አግኝታችሁ ሰለማችሁ ላልሽኝ ማለት ነው በእኔና በህዝቦቼ መሀል ምንም አይነት ግርዶሽ የለም ህዝቦቼን መጠየቅ ይችላሉ ያለውን አምሳያ የሌለውን አንድ አላህ Subhanahu Wa Ta'ala አግኝተናል። እንደኛ ሰው የሆነው ለንስሐ አባት ወንጀላችንን ከመናገር ይልቅ ለአንድ አላህ Subhanahu Wa Ta'ala ወንጀላችንን ነግረን ያ ረብ ማረኝ ማለትን አግኝተናል። በየቦታው እየተገላለጡ ከመሄድ በየመጠጥ ቤቱ ከመገኘት ለኛ ጎጂ የሆኑ ነገራቶች አላህ Subhanahu Wa Ta'ala በእኛ ላይ حرام አድርጎ ኸይር የሆኑ ነገራቶችን ብቻ አላህ ይሰጥቶናል። እንዲሁም ደግሞ የኛ ውዱ ነብይ የራሱላችን ሰለላሁ ዐለይሂ ወሰለም ሴት ልጅ አደራ ብለው ክብራችንን አስጠብቀዋል። እኛ እስልምና ላይ መተን ምን ያላገኘነው ነገር አለ? አልহামዱሊላሂ ረቢል ዓለሚን አላህ እስልምናን ስለወፈቀ ለጥያቄው በቂ የሆነ ምላሽ ነው ብዬ አስባለሁ። እንግዲህ አንድ ክርስቲያን ወገናችን ጥያቄ ጠይቃ ነበር ለሰለምቲዎች ከበቂ በላይ ምላሽ መልሳላታለች ብዬ አስባለሁ። እስልምናን ያገኘ ምን አጣ? እስልምናን ያጣ ምን አገኘ? አላህ Subhanahu Wa Ta'ala በእስልምና ኖርን በእስልምና ምን ሞት ያደርገን በእስልምና ላይ ያጽናን ማለት ፈልገው። በጣም ሰክሰስፉል ሰዎች አላቸው ተብሎ የሚታዩ 5 ጸባያትን ከኢስላም ጋር እናወዳድር። አንደኛው በጊዜ ተኝቶ በጊዜ መነሳት ነው። ኢስላም ምንድነው የሚለው? ከኢሻ በኋላ ተኙ፣ ከፈጅር በኋላ ተነስታችሁ ወደ ህይወታችሁ አይደለ? ሁለተኛው ቀናቸውን በፖዚቲቭ አፈርሜሽን ይጀምራሉ። ፖዚቲቭ አፈርሜሽን በእነሱ ፐርስፔክቲቭ ምንድነው መሰላችሁ? I can do it, I'm the best መስታወት ፊት ለፊት ቆሞ ማለት ነው። they are manifesting through ego። በኢጎ ማኒፌስት ስታረጉ አትራክት የምታረጉት የምትፈልጉትን ነገር ብቻ ሳይሆን ለእናንተ መጥፎ የሆነው ነው አትራክት የምታረጉት። ኢስላም በኩል ግን ስናየው ጠዋታችንን የምንጀምረው በምንድን ነው? በጠዋት አስካሮች አላህን በማስታወስ ነው። አላህን ይዘን ማኒፌስት ስናደርግ አትራክት የምናደርጋቸው ነገሮች ለኛ የሚጠቅሙንን ብቻ ነው። ሶስተኛው ጸባያቸው ደግሞ they practice gratitude ፕራክቲስ ያደርጋሉ። ለእያንዳንዱ በቃ ህይወታቸው ውስጥ ያሉትን ነገሮች ሪኮግናይዝ እያደረጉ ያመሰግናሉ። ግን አብዛኛው ሰው ያልተረዳው ነገር ዩኒቨርስ ይባላል። የሚያመሰግኑት ዩኒቨርስ ነው እንጂ ዩኒቨርስን የፈጠራትን ፈጣሪ አይደለም። ኢስላም ግን ግራቲቲዩዳችን ዩኒቨርስን ለፈጠራት ነው። አራተኛው ጸባያቸው ደግሞ ንጽህናቸው ላይ አይደራደሩ። በጣም ራሳቸውን ይጠብቃሉ። ኢስላም ላይ ንጽህናችን የኢማናችን ፓርት ነው። ሊትራሊ በቀን 5 ነው ውዱ ብናደርገው አነሰ ከተባለ በቀን 3 አይደለ? ንጽህናን ኢስላም አይደራደርበትም። አምስተኛው በጣም ዲሲፕሊን ናቸው። በጧት ይነሳሉ፣ 11 ሰዓት ይነሳሉ። ከዛ በኋላ ፐርሚሽናቸውን ያደርጋሉ፣ ጂም፣ ከዛ በኋላ ቁርስ ምናምን እየተባለ ይዘረዘራል። ግን በኢስላም ፐርስፔክቲቭ ስናየው 11 ሰዓት ትነሳላችሁ ለሰላት፣ አስካራችሁን ታደርጋላችሁ። ከዛ በኋላ ጂም የምትሄዱ ከሆነ ጂም፣ ወደ ስራ የምትሄዱ ከሆነ ወደ ስራ፣ እንደዛ እያለ ሩቲናቸው ይገነባል። የእነሱ ሩቲን የተገነባው በሰዓት ነው፣ የኛ ሩቲን የተገነባው በሰላታችን በኩል ነው። ሞራል ኦፍ ስቶሪ ሙስሊም መባል ብቻ ሳይሆን እንደ ሙስሊም መኖር ስንጀምር አኼራን ብቻ አይደለም የዱንያ በሮችም ይከፈታሉ። ሎክ ኢን በትክክል ወላሂ ሙስሊም መባል ብቻ ስሙ ብቻ ሳይሆን እንደ ሙስሊም መኖር ስንችል እስልምና ያዘዘን እስልምና ባዘዘን መሰረት መኖር ስንጀምር አኼራ ብቻ አይደለም እዚህ ዱንያ ላይ ራሱ ስኬታማ ስንሆን እንመለከተዋለን። አብዛኛውን ስኬታማ የሆኑ ሰዎች ከተመለከትናቸው ዲናቸው ላይ በጣም ጠንካራ የሆኑ ሰዎች ናቸው። ከአላህ ጋር ያላቸው ቁርኝነት በጣም ጠንካራና አስገራሚ የሆኑ ሰዎች ስኬታማ የመሆን እድላቸው በጣም ሰፊ ነው። አላህ ባዘዘን መልኩ በስነ ስርዓት በእስልምና አደብ መኖር ከቻለን በደንብ ስኬታማ መሆን እንችላለን ማለት ነው። አላህ Subhanahu Wa Ta'ala እንደዛ አይነት ሰዎች ያርገን። አሁንም ወስዳችሁ ወደ ወሳኙ ቪዲዮ ነው። ይህ ቪዲዮ እንግዲህ ጆኒ ሙስሊሞችን ይቅርታ የጠየቀበት ቪዲዮ ነው። ምንድነው የተፈጠረው? ከሴዶ ጋር በተያያዘ ነው እንግዲህ ይቅርታ የጠየቁ የሱን ቪዲዮ እንመልከት። ከዛ በኋላም እንደዚሁም ሴዶም የተናገረበት ቪዲዮ አለ። ሁለቱንም ቪዲዮ ምጋብዛችሁ ነው የሚሆነው። መጀመሪያ ግን ከጆኒ ቪዲዮ እንመልከት፣ ከዚያ ራሳችን ሐሳብ አስተያየት እንሰጥበታለን። ዋትስአፕ ጋይስ እንዴት ናችሁ? ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል። እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር። ናው እኔ ለማለት የፈለኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር እዛ ላይ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል።
ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ። ግን ያልኩትን ግልጽ አድርጌ ላብራራላችሁ ምንም አይነት ኮንፊውዥን እንዳይፈጠር። እኔ ሃይማኖት ወይ ከማንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም። አታክም አላደረኩም። እኔ ሴዶን እንደ ኢንዲቪጁዋል እንደ ግለሰብ በሃይማኖቴ ጠንካራ ነኝ ትላለህ፣ ግን ሃይማኖት የማይፈቅዳቸውን ነገሮች በግልጽ ፐብሊክሊ ስታደርግ እናያለን ነው ያልኩት። ሃይማኖቱ የሰጣቸውን መመሪያዎች አንተ አትከተልም። እናንተ ብቁ የሆንክ ሰው አይደለህም። እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው። በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር። እኔ በሙላ ተከታዮቼ ሙስሊም ክርስቲያኑም ሁላችንም ወዳችኋለሁ። ሁላችንም ኢትዮጵያዊዎች ነን። ሁላችንም የአንድ ሀገር ልጆች ነን። ግን ኢንዲቪጁዋሊ ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት። ፋይት ላይ የትም ሀገር የተለመደ ነገር ነው። እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍኩት ብዬ አሳስባለሁ። እሱም ደግሞ ሴዶ ራሱ ይረዳዋል። this is not something እሱን ሾክ ያደረገው ተዘጋጅቶበት ነበር የመጣው። ይሄን እንደማነሳ ስለጠበቀ ወይ ደግሞ የሱ ቲሞች ከዚህ በፊት ያለበት ድክመት ነው ብሎ ስላሰቡ ተመራምሮ ተዘጋጅቶበት ነው የመጣው። ከሃይማኖት ጋር ምንም የተያያዘ ቢፍ የለንም። ግን ባለመግባባቱ ቅር ካሰኛናችሁ ይቅርታ እንጠይቃቸዋለን። እንደ ኢቲኤፍሲም እኔም ጆኒ እንደናንተ ወንድማችሁ እኔም ፐርፌክት አይደለሁም እና አብዛኛዎቻችሁ ያልኩት ነገር ሳይገባችሁ ቅር ካሰኛችሁ ይቅርታ ልጠይቃችሁ ፈልጋለሁ የሙስሊም ወንድሞችና እህቶቼ። እኔ በኩሌ ጆኒ ይቅርታ መጠየቅ አለበት ብዬ አላስብም። ምክንያቱም ግልጽ ነው እኮ በቃ የተናገረው ነገር ጆኒ የተናገረው ነገር ግልጽ ነው ማለት ራሱ ሴዶን ነው እንጂ የተናገረው ከእስልምና ጋር ምንም የሚያያይዘው ነገር የለም። እስልምናን አልተናገረም። እንደውም ሪስፔክት አድርጓል። ምክንያቱም አንተ ጠንካራ ሃይማኖቴ ላይ ጠንካራ ነኝ ትላለህ፣ ነገር ግን በዚህ በኩል ደግሞ እንዴት ማስተዋወቂያ የመጠጥ ማስተዋወቂያ ተሰራለህ? ምክንያቱም ትክክለኛ አማኝ የሆነ ሰው ትክክለኛ ሙስሊም የሆነ ሰው የመጠጥ ማስተዋወቂያ አይሰራም ነው እኮ የጆኒ አባባል። እንደውም ትክክለኛ የሆነ አባባል ነውና ጆኒ በዚህ ጉዳይ ላይ ይቅርታ መጠየቅ ነበረበት ብዬ አላስብም። ነገር ግን ለሙስሊም ኦዲየንሶቹ ሪስፔክት ሰጥቶ ይቅርታ መጠየቁ ይሄ እሱን የሚያስመሰግነው ነገር ነውና ጆኒ በዚህ አጋጣሚ ቴንኮ ማለት ፈልጋለሁ። ይቅርታ መጠየቅ ባይጠበቅብህም እንደው ሙስሊም ኦዲየንሶቼ ምናልባት ተከፍቶብኝ ይሆናል ብለህ አክብረህ ይቅርታ መጠየቅ በጣም ደስ የሚልና የሚያስመሰግን ነገር ነው። በፋይት ዓለም ላይ ከዚህም የባሰ ንግግሮች ይናገራሉ በውጭው ዓለም ላይ። እዚህ ሀገራችን ላይ ገና መለመዱ ነው፣ አዲስ ነገር ነውና ቀጥታ ሴዶን ነው እንጂ አታክ ያደረገው ምንም እስልምናን አታክ ያደረገ ነገር የለምና ይቅርታ የሚያስጠይቅ ነገር አልነበረም። ነገር ግን ለጠየቀው ይቅርታ ከልብ ቴንኪው ማለት ፈልጋለሁ። ከዚህ ጋር ተያይዞ ራሱ ሴዶ ጆኒን ደግፈው ቪዲዮ ሰርቷል። እሱም ቪዲዮ እንመልከት። ትናንት በቀሉ እኔ ላይ አፍልቶ ነበር አይደል? ዛሬ ደግሞ ቪዲዮ ሰርቷል። እኔ ላይ ነው ያፈላው። የኔ አድናቂዎች የሆናችሁም ያልሆናችሁም እኔ ትክክለኛው ምላሽ ሰጥቼዋለሁ። በቃ የሚገባው ምላሽ እኔን አታክ ለማድረግ ነበር የፈለገው። እኔን በሳይኮሎጂ ለመጉዳት ነበር፣ የኔን አይምሮ ለመጉዳት ነበር ጥረት ያደረገው። የሱን አይምሮ በዲሽቃ ነው የመታወት ማለት ነው። አላወቀኝም። ሂዶን ነው የሚያተው። ስለዚህ ሌላ ነገር የምታስቡ አንዳንድ ሰዎች አላችሁ። ይሄ ስፖርታዊ ጨዋታ ነው። ስፖርታዊ ጨዋታ ላይ ደግሞ ስፔሻሊ እንደዚህ ሚክስድ ማርሻል አርት ላይ እንደዚህ አይነት ትረሽ ቶኮች አሉ። ስለዚህ እኔ በሱ ላይ ምንም አላሰብኩበትም፣ ምንም ኔጌቲቭ ነገር አላሰብኩበትም። የኔን ካራክተር ነው የነገረኝ። አዎ እኔ ማይረባ ባህሪ አለኝ። ገብቷችኋል አይደል? ግን ያው አላህ መሐሪ ነው። የኔ እምነቴ ፍጹም ነው፣ እኔ ግን ፍጹም አይደለሁም ብዬ መልሻለሁ። ስለዚህ ከዛ ውጪ እኔና እሱ ከስፖርታዊ ግንኙነት ውጪ ሌላ ኔጌቲቭ ነገር የለም። ምንም እንዳታስቡ። እንግዲህ እንደተመለከታችሁት ነው። ያው ምንም እርስ በርስ ቅራኔ የላቸውም። ሴዶም እንደተናገረው እኔን የተናገረው እንጂ እምነቴን አይደለም አታክ ያደረገው። እሱ ላይ ምንም አይነት ቅያሜ እንዳይኖራችሁ፣ ከኔም ጋር ምንም አይነት ቅያሜ የለውም። እንደዚህ አይነት ንግግሮች ደግሞ በእንደዚህ በፋይቱ ዓለም ላይ ያለ ነው። ስለዚህ አይግረማችሁ የሚል ሐሳብ ራሱ ሴዶም ሰጥቶበታልና በጆኒ ሐሳብ ተናዳችሁ ወይንም ተረብሻችሁ የነበራችሁ ሰዎች ካላችሁ ያን ያህል መናደድ አልነበረባችሁም። ትክክለኛ የሆነ ንግግር ነበረ ጆኒ የተናገረው። እንደዚሁም ሴዶም የመለሰለት ደግሞ በጣም ትክክለኛ የሆነ ምላሽ ነው። በቃ በሁለቱም በኩል ያነሱት ሐሳብ ደስ ይል ነበር። ጆኒም እንዴት የመጠጥ ማስታወቂያ ታስተዋውቃለህ? እንደዚሁም ሴዶም ደግሞ እኔ ፍጹም አይደለሁም፣ እምነቴ ግን ፍጹም ነው፣ እስልምና ፍጹም ነው። ልሳሳት እችላለሁ፣ አላህ ሱብሓነሁ ወተዓላ ግን መሐሪ የሆነ ጌታ ነው፣ አላህ ይመረኛል፣ የሚመር ጌታ ነው ያለኝ ብሎ ሴዶ እዛው ፕሬስ ኮንፈረንሱ ላይ ከባድ ካውንተር አታክ መልሶለት ነበርና ለዚህ ይቅርታ መጠየቅ
ነበረበት ብዬ አላስብም። ጆኒ ይቅርታ ስለጠየቀ ግን ከልብ እናመሰግናለን። ለማንኛውም ለዛሬ ይዤላችሁ ያመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።